እንድናችሁ ቅዱሳን ሁሉ ሰላም ነው። ከሰሞኑን በወላይታ ዙሪያ የተከሰተውን የመጽሐፍ ቀዶ መሸጥ ቆቀር መሸጥ ጋር በተያያዘ በጣም በርካታ ቪዲዮዎች ሲዘዋወሩ እያየሁ ነው። አንድ ነገር ለማለት ፈልጋለሁ። የእግዚአብሔር ቃል እንደዚህ ይላል፣ እግዚአብሔር ከመስዋዕት ይልቅ ጽድቅና ቅን ነገርን ማድረግ ይወዳል ይልና የትዕቢተኛ ዓይንና ደፋር ልብ የኃጢአት እርሻ ነው ይላል። በዚህ ላይ አንድ ማለት ፈልገው ነገር አለ። ለእኛ ለክርስቲያኖች መጽሐፍ ቅዱስ የእግዚአብሔር ቃል መመሪያችን ነው። የልጆቻችን የነገ ዕጣ ፈንታ ነው። በማዕረግ የምናስመርቅበት የጥበብ ማዕከላችን ነው። የእግዚአብሔርን መንግስት የምንወርስበት ቁልፋችን ነው። የህይወታችንን ዕጣ ፈንታ የምናሳምርበት ክፍላችን ነው። መመሪያችን ነው። ቅርሳችን ነው። ተንቀሳቃሽና ቋሚ ሀብታችን ነው። መስዋዕት አባቶቻችን የከፈሉበት ደማቸውን ሲያፈሱ በፈቃደኝነት፣ በፍቅር፣ በደስታ ስጋቸው የተቆረሰበት፣ ደማቸው የፈሰሰበት፣ አጥንታቸው የተከሰከሰበት ልጆቼን፣ ሚስቴን፣ አባቴን ሳይሉ የተንከራተቱበት። ስለዚህ በዚህ መጽሐፍ ላይ ሰሞኑን የቀለዳችሁ እናንተ ቆቀር ለመሸጥ አንድ ብስኩት በ10 እና በ15 ብር ለመሸጥ ለቆቀር መጠቅለያ የተጠቀማችሁት ይህ የኛ መልህቅ ነው። የህይወታችን፣ የነፍሳችን፣ አጠቃላይ የነገ ትውልዳችን፣ የምድራችንን ጭምር ተስፋ ይህ መጽሐፍ ነው። ለእኛ ለክርስቲያኖች ከዚህ መጽሐፍ ውጭ ሌላ ነገር የለንም። ባንክ ያለው የሚጠፋ ነው ብለን ነው የምናምነው። እውቀት ይሻራል ብለን ነው የምናምነው። ወረቀት ይቀራል ብለን ነው የምናምነው። ይሄን ግን ለትውልድ ለዘር ለዘላለም ቅርስ ቋሚና ተንቀሳቃሽ ብለን ነው የያዝነው። መመኪያችን ማንደራደርበት ርስታችን ነው ብለን ነው የያዝነው። ናቡቴ የአባቱን እርሻ ለማንም አልሰጥም በገንዘብም አልቀይርም ብሎ በድንጋይ ተወግሮ የሞተበት ርስት ይሄ ነው ብለን ነው ምናምነው። ስለዚህ በመጨረሻ በርስታችን፣ በህይወታችን፣ በጣፈንታችን፣ በክብራችን ነው የመጣው። አቶ መሐመድ ሽኩር ይሄ ግለሰብ አንድ መጽሐፍ ቀዷል ብላችሁ እንዳታስቡ። እጅግ የማንደራደርበት የማንጠያየቅበት እስከ ጥግ ነፍሳችንን አሳልፈን የምንሰጥበት ከኛ እጅ መጽሐፍን ሰው ወስዶ ከሚቀድ እኛን ቢረሽነን የምንፈቅድለትን መጽሐፍ የኛ ህይወት እንዲያልፍ ፈቃደኞች ነን። የዚህ መጽሐፍ ሰው አንዲቷን ከሚቀድ በህይወታችንና በመጽሐፍ መካከል ሰፊ ልዩነት አለ። ህይወታችንን አንፈልገውም። መጽሐፉን ከሚደፈር መጽሐፉን ሊደፍር አንድ ሰው ከመጣ ህይወታችንን እናስቀድማለን። በዚህ ልክ የምንሳሳለትን፣ በዚህ ልክ የምንንቀጠቀጥ፣ በዚህ ልክ የህይወታችን መልህቅ አድርገን የምንይዘውን መጽሐፍ አንተ
አንድ በጭቃ ዘይት በተበላሸ ዘይት 3 እና 4 ቀን ውጪ ባሳደርከው ዘይት የምትጠብሰውን ብስኩት ወይም ቆቀር ለመጠቅለል ቀደህ ተጠቀምበት። ስለዚህ ሕገ መንግስቱ እንዲከበር እንጠይቃለን። እኛም የሌላን እንዳከበርን፣ እኛም የሌላን እንዳልደፈርን፣ እኛም የሌላን እንዳልቀደድን የእኛን በቀደደው ላይ በደፈረው ላይ መንግስት አፋጣኝ እርምጃ እንዲወስድ በአክብሮት እንጠይቃለን። እንደወደድናችሁ እንዳከበርናችሁ እንደወደድናችሁ እንዳከበርናችሁ ሌሎች ሙስሊሞች እዚህ ላይ እንድትተባበሩ በጌታ ፍቅር ጠይቃችኋለሁ። ይህ መጽሐፍ ለኛ የልጆቻችን ዕጣ ፈንታ ነው። ይህ መጽሐፍ ለኛ ልጆቻችን በማዕረግ እንዲመረቁ የክብር ሽልማት ነው። ይህ መጽሐፍ ለኛ ከአባቶቻችን የወረስነው ብቻም ሳይሆን ከእግዚአብሔር ለኛ የተሰጠን አልፋና ኦሜጋ መመሪያችን ነው። ቅንጣት ታክል የማንደራደርበት መጽሐፍ ነው። ይህን መጽሐፍ በመቅደድ የክርስቲያኖችን ልብ የእኛን ልብ ለማቁሰል ጥረት ያደረገውን ግለሰብ መንግስት አፋጣኝ እርምጃ እንዲወስድበት፣ ካልሆነ ግን ሌላ ውጥረት ለመፍጠር እንቅስቃሴ የሚያደርግ ሰው እንደሆነና ተልእኮው ከማን እንደወሰደ በአስቸኳይ እንዲጣራልን እንፈልጋለን። አሁን በአይናችን መጥቷል። ውጥ ረግጧል አይደለም፣ በአይናችን፣ በህይወታችን፣ በነፍሳችን መጥቷል። ስለዚህ መጽሐፋቸውን እንዳከበርን መጽሐፋችን ይከበር። መጽሐፋቸውን እንዳልቀደድን እንዳልገለበጥን መጽሐፎቻችን ለሚቀዱና ለሚገለብጡ በተለያየ በሁቲ፣ በየመን፣ በሳውዲ፣ በአረቢያ፣ በኢራን በተለያዩ ቦታዎች መጽሐፍ የሚቀዱ ሰዎች አሉ። በውጭ ዓለም አይተናል። ያ ያመመን ሳለ በሀገራችን በምድራችን ተወልደን ባደግንባቸው ከተሞች ተዘዋዙረን ወንጌልን በምንሰብክበት በምንመሰክርበት በእውነት በቅንነት ፍቅር በምንኖርበት ከተማ መጽሐፎቻችን በሚቀዱ ሰዎች ላይ የማያዳግም እርምጃ መንግስት እንዲወስድ በአክብሮት እንጠይቃለን። እጅግ በጣም ልብ የሚያም እጅግ በጣም የሚያሳዝን ነገር ስለሆነ ይህ ነገር በአስቸኳይ እልባት መፍትሄ እንዲሰጠው እንጠይቃለን። መጽሐፍ ቅዱስ ለኛ የህይወታችን ስህተት የሌለው ቅዱስ መጽሐፍ ነው። የማይሞከር፣ የማይቀደድ፣ የማይደፈር፣ የማይነካካ መጽሐፍ ነው። አመሰግናለሁ። ሼር እያደረጋችሁ ለብዙሃን ለሚመለከተው አድርሱልኝ። እጅግ በጣም ልብ የሚያም ነው። አመሰግናለሁ። ቴንኪው